ዛሬ ልዩ መልእክትና ትምህርት ይዤላችሁ መጥቻለሁ። እንግዲህ በኢትዮጵያ ውስጥ ከ84 ብሔር ብሔረሰብ በላይ እንዳለ ሁላችንም እናውቃለን። ቋንቋችን፣ አለባበሳችን፣ አኗኗራችን፣ አመጋገባችን፣ የመተጫጨት፣ የለቅሶ፣ የሐዘን፣ የደስታ አገላለጻችን እንደየ ብሔር ብሔረሰቡ የተለያየ ነው። ይሄን ደግሞ እንደ መርገም እንደ ክፉ ነገር ልንቆጥር አይገባም። ስለዚህ ጨምበላላ ምንድነው? ፍቼ ጨምበላላ በዓል ምን ይመስላል በሲዳማ ብሔር ብሔረሰብ የሚለውን እንደ ብሔረሰቡም ተወላጅ ወንጌል እንደደረሰውም ሰው ወደ ብርሃን እንደወጣ ከጨለማ ወደ ብርሃን እንደተሻገረም ሰው ያለኝን እውነተኛ ሚዛናዊና ፍትሃዊ ፋክቶችን ዛሬ ይዤላችሁ መጥቻለሁ። አይደ ጨምበላላ ማለት እንኳን አደረሳችሁ ወይንም ሃፒ ኒው ይር እንደማለት ነው። ሌላ ምንም ትርጉም የለውም። አንዳንድ ጊዜ የጨምበላላ መንፈስ የተወጋ ይሁን የሚሉ አሉና ቋንቋ ነው። ይሄ ቋንቋ ጉዳይ ነው፣ የባህል ጉዳይ ነው። የተለያየ ቋንቋ የሚናገሩ ማህበረሰቦች በዓለም ላይ ሁሉ እንዳሉ ሁሉ እንግዲህ በዓለማችን በርካታ ከ200 በላይ ሀገሮች አሉ እና በእነዛ ሀገሮች የሚነገሩ ቋንቋዎች ደግሞ የተለያዩ ናቸው። በአንድ ሀገር ውስጥም ደግሞ የተለያየ ብሔር ብሔረሰብ አኗኗርና ትውፊቶች እንዳሉ ይታወቃል። ስለዚህ እኛ ባህልና ክርስትናን በምናይበት ጊዜ እንግዲህ ባህልን ወንጌል አይቃወምም። በባህል ውስጥ ግን አምልኮቶች ከተደበላለቁና ከወንጌል ጋር የሚጣረስ መንፈሳዊ የሚመስሉ አካሄዶች ካሉ ያንን ነው ወንጌል የሚቃወመውና እንግዲህ ወደኛ ሀገር ኮንቴክስት ስንመጣ ለምሳሌ አዲሱ ዘመን መለወጫ ወይንም ዘመን መለወጫ የምንለው በተለምዶ መስከረም 1 ነው። ይህንን ነጮቹ በግሪጎሪያን ካላንደር መስከረም 1 አያከብሩትም። እነሱ ጃንዋሪ 1 ብሎ ነው የሚያከብሩትና እንግዲህ የቀን አቆጣጠራችን በግሪጎሪያን ካላንደር ይሁን እንዲሁም ደግሞ በኢትዮጵያ ካላንደር ይሁን በተለያዩ ካላንደሮች የተለያየ አይነት አቆጣጠር አለና ከዚህ አንጻር በሀገራችን ትልልቅ በዓላቶችን የሚያከብሩ ብሔር ብሔረሰቦች እንዳሉ ይታወቃል። ይህንን በዛ ብሔር ውስጥ ያለ ማህበረሰብ በተለይ ክርስቲያኑ ማህበረሰብ ባህልና ክርስትና ሳይጋጭ ባህልና ወንጌል ሳይጋጭ እንዴት ነው ሃንድል ማድረግ የሚቻለው? እንዴት ነው በዛ ሲስተም ውስጥ ጤናማ መንፈሳዊነትን ይዞ መኖር የሚቻለው የሚለውን ነገር በግልጽ ማወቅ አለብን። ለምሳሌ በሀገራችን ትልቅ የኢሬቻ በዓል አለ። ክርስቲያኑ ማህበረሰብ እዛ ውስጥ ኢንቮልቭድ ሆኖ የሚያከብርበት ሁኔታ አለ። ስለዚህ ይሄ ባህል ከወንጌል ጋር የሚጋጭበት ፓርቲ የቱ ጋር ነው፣ የማይጋጭበት ፓርቲ የቱ ጋር ነው የሚለውን ነገር የሚያከብረው ማህበረሰብ ለይቶ ማወቅ አለበት። እንደዚሁም ፍቼ ጨምበላላ በዓል የሲዳማ ዘመን መለወጫ የምንለው ነው። እንግዲህ ይሄ ማለት በባህላዊው ጥንት አባቶች ዘመናዊ ካላንደር በሌለ ጊዜ ዘመናዊ የሰዓት የእጅ ሰዓት ይሄ አሁን የምናየው ዘመናዊ ሰዓት ባልነበረ ጊዜ ፀሐይን በመመልከት የጥላ እርዝማኔ በመመልከት ሰዓትን ይለካሉ። ወቅቶችን ደግሞ ለመዝራትም ለማጨድም ወቅቶችን የሚቆጥሩበት ባህላዊ የሆነ አቆጣጠር አለ። እንዲሁም ደግሞ ዘመንን አዲስ ዘመን የሚቀበሉበትና የሚሸኙበት የጊዜ አቆጣጠር አለ። ዲኮ ዴላ ቀዋዶ ቀዋላም ያሉ የሳምንት ቀናቶችን ደግሞ የሚቆጥሩበት አቆጣጠር አለ። እነዚህ በጣም የሚገርም ነው። እንግዲህ ለምሳሌ ባህላዊ መድኃኒት አለ። አሁን ሳይንሳዊ በኢንቬንሽን የተደገፉ መድኃኒቶች ባልመጡ ጊዜ ባህላዊ መድኃኒቶች አሉ። ለወፍ በሽታ ወይም ለጉበት በሽታ ይሄ ጃውንዲስ ለምንለው ስቲል ነው በሕክምና ሶሉሽን የሌላቸው በሽታዎች ባህላዊ የሆነ ሕክምና አላቸውና እነዚህ ባህላዊ መድኃኒቶች ለጤና አስፈላጊ እንደሆኑ ሁሉ ባህሎቻችን ለምሳሌ በሲዳማ ውስጥ ብቻ ሳይሆን በወላይታ ጊፋታ እንዲሁም በቅድም እንዳልኩት በኦሮሞ ኢሬቻ እንዲሁም በከምባታና ዲያ አካባቢ ደግሞ የአሆዴ ወይንም መስቀላ በዓል እየተባለ የሚከበሩ በዓላቶች አሉና አንዳንድ ጊዜ ካለማወቅ የተነሳ ይሄ አሁን የለበስኩትን የባህል ልብስ ጭምር ወጋውት የሚሉ ሰዎች አሉና ሰው እንዴት የቻይናን ልብስ ያልወጋ እንዴት በክር የተሰራ ባህላዊ ሰፈር ውስጥ በተለያየ ባህላዊ መንገድ የተሰራ ክርና ጨርቅ እንዴት ይወጋል? ይሄ አለማወቅ ነው።
this is ይሄ ኢሊትሬሲ ነው። በአጠቃላይ መጽሐፍ ቅዱሳዊ ዕውቀት ስለሌለን የጨምበላላ መንፈስ የተወጋውን እያሉ አሁን ብዙ የሚጸልዩ ሰዎችን እናያለንና ይሄ ምን ማለት አሁን ለምሳሌ መስከረም አንድ የተወጋ ይሁን እያልኩ ቢጸልይ ምን አይነት ትርጉም ነው የሚሰጠው? ስለዚህ ይሄ የተሳሳተ ኢንተርፕሪቴሽን እና አንዳንዶች በዚህ ውስጥ ደግሞ ለብሔረሰቡም ይሁን ለወንድሞች ያላቸውን ጥላቻም ጭምር ለመግለጽ አንደርማይን ለማድረግ ሁሉን ነገር ከአጋንንታዊ እስራት ጋር ለማያያዝ የሚሞከርበት አካሄድ አለ። ይሄ ፈጽሞ በእንዲህ አይነት መልክ ወንጌልን ልናዳርስ አንችልም። ጳውሎስ እንደውም በሐዋርያት ሥራ ምዕራፍ 17 ቁጥር 23 ላይ ሄዳችሁ ስታዩ ለማይታወቅ አምላክ ብሎ የሚሰግዱ ሰዎችን ይሄን የማይታወቀውን አምላክ እኔ ያሳያቸዋለሁ ብሎ ወንጌልን ሰብኳል። ስለዚህ በየትኛውም ብሔር በየትኛውም ባህል በሰባቱም አህጉራት ውስጥ ወንጌልን ስንሰብክ የሰዎችን አኗኗር የሰዎችን ጂኦግራፊ የሰዎችን ልማድ እየተቃረንንና እየተቃወምን እየገሰጽንንና ስቲግማታይዝ እያደረግን አይሶሌት እያደረግን ሳይሆን ወንጌልን መስበክ ያለብን ስንሰብክ ወንጌልን አጋንንታዊ ወይንም የጣዖት አምልኮ የቱ ጋር ነው የሚካሄደው? እንግዲህ ይሄ የአምልኮት ፓርት ላይ የሚመጣ ነው የሚሆነውና እንቀጥላለን። እንግዲህ ይሄንን ሐሳብ ይዤላችሁ መጥቻለሁ። ሲዳማ ህዝብ እንግዲህ የጨምበላላን በዓል ሲያከብር አዲሱ ዘመን መለወጫ የሚለው ጥንታዊና ባህላዊ በተለይ ከሶላር ሲስተም ወይንም ከዚህ ከኑላር ካላንደር ጋር የተያያዘ የጨረቃን ዑደት ተፈጥሯዊ ግማሽ ጨረቃ የመጀመሪያው ደግሞ አዲስ የተወለደው ጨረቃ ከዛ ሙሉ ጨረቃ በሚሆንበት ጊዜ ታይሞችን እየቆጠረ እነዚህ አሁን 12 ወራቶች የምንላቸውን እነዚህ ጥበብ ያላቸው ዕውቀት ያላቸው ሰዎች ያንን ጊዜ እየከፋፈሉ ክረምት፣ በጋ፣ ጸደይ፣ በልግ እነዚህ ያሉ ይከፋፍላሉ። እንደዚህ አይነት ባህላዊ አኗኗሮችን አፕሪሺየት እናደርጋለን። ሰዎች ጊዜ ለምሳሌ አሁን በአሁኑ ዘመን ሄሎ አቤት የት ነው ያለው ብለን ተደዋውለን ነው የምንቀጣጠረው። የዛን ጊዜ በዚህ ቀን ብሎ ዲኮ ዴላ ቀባዶ ቀባላንካ ብሎ ይቀጣጠራሉ። ሲቀጣጠሩ ደግሞ ሰዓት መድረሱን የሚያውቁት የጥላ ርዝማኔ ጥላ በእግር መካከል ሲሆን ቀትር እንደሆነ ከዛ ጠዋት ላይ የሻዶው ወይንም ጥላችን ይስረዝም ሰዓቱን በዛ እየለኩ ከዛ ደግሞ ፀሐይን እየተመለከቱ ስትጠልቅ ስንት ሰዓት እንደሚሆን እያዩ ነው በወቅቱ የነበራቸውን ቴክኖሎጂ ስለሌለ በወቅቱ የነበረውን ሰዓት የሚመለከቱ ወቅትም እንደዚሁ ዘመን የሚቀይሩበትም እንደዚሁ አይነት ምልክታዎች አሉና ይሄ አፕሪሺየት የሚደረግ ነው። ኢቭን ዘመናዊ ፍርድ ቤት በሌለ ጊዜ የአፍኒ ስርዓት ይባላል። አፍኒ ማለት ትልልቅ ሽማግሌዎች በእድሜያቸው ይቀመጡና የተፈጠረውን ኮንፍሊክት ወይንም የተፈጠረውን ግጭት ለመፍታት ትልልቆቹ መክረው ያጠፋን ገስጸው እንዲሁም ደግሞ ያጠፋ እንዲክስ እንዲሁም ደግሞ የተበደለ እንዲካስ በማድረግ የአፍኒ ስርዓት በዘመናዊው ኮንፍሊክት ሪዞሉሽን የሚባል የዳኝነት ስርዓት ተጠቅሞ የሚሄዱበት አካሄድ አለ። የቀን አቆጣጠር ቅድም ተናግሬያለሁ። እንዲሁም ደግሞ ለሰው ያላቸውን ፍቅር እንግዶችን ለመቀበል ትጉ ብሎ የእግዚአብሔር ቃል እንደሚናገር ዳኤ ቡሹ ብሎ አፈር ይምጣብኝ የሚል ይሄ ዲፕ የሆነ ላቭ ወይንም ጥልቅ የሆነ ፍቅር የሚገልጹበት መንገድ ነውና እነዚህ ነገሮች ከመጽሐፍ ቅዱስ ጋር የሚጣረሱ አይደሉም። እንዲሁም ደግሞ አይታችሁ ከሆነ ምንም አይነት ዘመናዊ ምህንድስና በሌለ ጊዜ የሐዋሳን ከተማ አዳሬ ብለው ስም ሰጥተው ከብቶች ይዘው እያረቡ ከብቶች እየመገቡ የሚያድሩበትን አካባቢ ይሄ ወደፊት ከተማ ይሆናል ብለው በታሪካዊ መንገድ ያዩበትና የተመለከቱበት ነው። አሁን ማስተር ፕላን መጥቶ ከተማው ከተማ የሆነው በዚህ ውስጥ ከወንጌል ጋር የሚቃረኑ ፓርቶች የትኛው ናቸው የሚለውን ነገር ስንመለከት አንደኛ የሲዳማ ህዝብ ትልቅ ህዝብ ነው። ቋንቋው ያው ሲዳምኛ ነው የሚባለው። ሲዳምኛ መግባቢያ ነው። እንዲሁም ደግሞ የአመጋገብ ስርዓት አለ። ጩካሜ፣ ኦሞልቾ፣ ቡሪሳሜ ባህላዊ ምግቦች አሉ። እንዲሁም ደግሞ የመተጫጨት ስርዓት አለ። በጋብቻ ወቅት ያገባች ያላገባች የደረሰች ያልደረሰች ልጅ በፀጉር አሰራር ሁሉ የሚለይበት ሁኔታ አለ። እንዲሁም ደግሞ የለቅሶ ስርዓቶች አሉ። ከነዚህ መካከል እንግዲህ እያየን ስንመጣ በተለይ ይሄ ሴሌብሬሽን ወይንም የበዓሉ ዕለት ጨምበላ ፊቼና ጨምበላላ ወይንም የዋዜማው ዕለትና የበዓሉ ዕለት የሚከበረው አከባበር ላይ ሲመጣ ዘፈን መጽሐፍ ቅዱስ የሚቃወመው ዘፈን ክልክል
እንግዲህ በአንድ ብሔር ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ ፕሮቴስታንት ወይም የወንጌላውያን አማኞች እምነት ተከታይ አለ፣ ሃይማኖት የለሽ ሰው ይኖራል፣ እንዲሁም ሰይጣንን የሚያመልክ ይኖራል፣ ክርስቶስን የሚያመልክ ይኖራል። በአንድ ብሔር ውስጥ ወጥ የሆነ ሃይማኖት የለም። ስለዚህ ወጥ የሆነ ሃይማኖት የብሔሩ ሃይማኖት የሚባል የለም። ከብሔሩ ውስጥ ሙስሊም አለ፣ ከብሔሩ ውስጥ ኦርቶዶክስ አለ፣ ከብሔሩ ውስጥ ወንጌላውያን አማኞች አሉ፣ ከብሔሩ ውስጥ ሰይጣንን የሚያመልክ ለሰይጣን ግብር መስዋዕት አቅርቦ የሚኖራል፣ ቀን የሚቆጥር ሊኖር ይችላል። ስለዚህ የወንጌልን እውነት ስንመለከት ሐዋርያው ጳውሎስ በኤፌሶን ምዕራፍ 5 እንደገለጸው ምንድነው የሚለው? ቀድሞ ጨለማ ነበራችሁ፣ አሁን ግን ከጨለማ ወደሚደነቅ ብርሃን ወጥታችኋል። በኢትዮጵያ ውስጥ የቀደመው ሃይማኖት የዘንዶ አምልኮ እንደሆነ ታውቃላችሁ። በኢትዮጵያ ውስጥ የዘንዶ አምልኮ ነው የነበረው። ከዛ ነው ሰው ወደ ክርስትና እየመጣ እንግዲህ ወንጌል እየደረሰው ሲመጣ የነበረውን የጥንቆላ ባላዊ የሆኑ የተለያዩ ጣዖት አምልኮችን ሁሉ እየተወ መጥቶ አሁን ብርሃን የበራላቸው ሰዎች ሀገርን የሚመሩበት፣ ወንጌል የደረሳቸው ሰዎች ሀገርን የሚመሩበት ዘመን ላይ ደርሰናል። ይሄ የወንጌል ፍሬ ነው ማለት እንችላለን። ስለዚህ በሲዳማ ውስጥ በተለይም ከዚህ ከአምልኮት ጋር የተያያዘ ነገር ምን አለ ብሎ ሰዎች በፍርሃት ብዙ ጊዜ ሲያስቡ እንመለከታለን። ቅድም እንዳልኳችሁ ሰው ሁሉም ብሔር ጋር ክርስቲያን ይኖራል፣ ሁሉም ብሔር ጋር ሙስሊም ይኖራል፣ ሁሉም ብሔር ጋር ኦርቶዶክስ ይኖራል፣ ሁሉም ብሔር ጋር ሰይጣንን የሚያመልክ ይኖራል፣ ሁሉም ብሔር ጋር የተለያየ አይነት ዳይቨርሲቲ ስላለ ወጥ የሆነ ነገር እንዲህ ነው የምንለው ነገር ባይኖርም የሲዳማ ሕዝብ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ማጆሪቲው ክርስቶስን የሚከተል ወንጌል የደረሰው ማህበረሰብ በሰፊው እያየን ያለን። ስለዚህ እኛ ሊበሉና ሊጠጡ ሊዘፍኑ ተነሱ ተብሎ እንደተጻፈ አዲሱን ዓመት ስንቀበል መዝፈን አንችልም፣ መጠጣት አንችልም፣ ማስጠንቆል አንችልም። በተለያየ አይነት ወርሺፕ ማድረግ ወይንም ለሌላ መናፍስታዊ አካል ምስጋና ልናደርስ አንችልም። ይሄ በወንጌል የተከለከለ ስለሆነ የሥጋም ሥራ የተገለጠ ነው። እርሱም ሟርት፣ ጣዖትን ማምለክ፣ ጥል፣ ክርክር፣ የተለያየ ዝሙት እንዲሁም ደግሞ የተለያዩ እርኩሰቶችን ወንጌል በግልጽ ያወግዛል። ስለዚህ አዲሱን ዓመት መስከረም ለጨምበላላ ብቻ ሳይሆን መስከረምንም ስንቀበል ይሁን በሕይወት ዘመናችን በሙሉ የጨለማን ሥራ ልናደርግ አይገባም። እኛ ከጨለማ ወደ ብርሃን የተሻገርነው በክርስቶስ ነው። አባቶችም ይህን ሊያውቁ ይገባል። እኛ ብርሃን በርቶልናል። በአዲስ ኪዳን ዘመን አምጥቶ የኦሪት ዘመን የአምልኮ ስርዓት ማካሄድ አይቻልም። ለምሳሌ በሙሴ ዘመን ፍየል ይታረዳል ለመስዋዕት፣ በግ ይታረዳል፣ አንጀቱ ፈርሶ ይቃጠላል። እንዲሁም ያ ደግሞ አመድ እንደገና በተለያየ አይነት መልኩ ለመስዋዕት የሚቀርብበት ሁኔታ አለ። ወደ ቅድስተ ቅዱሳን ሊቀ ካህናቶች የበጎችንና የኮርማዎችን መስዋዕት ይዞ ይቀርቡ ነበር። በአዲስ ኪዳን አሁን የኛ በግ ክርስቶስ ነው። ክርስቶስ ታርዶልናል። ክርስቶስ ተሰውቶልናል። ከዚህ ውጪ ሌላ የምናቀርበው መስዋዕት የለም። አዲሱን ዓመት ያሸጋገረን ለዚህ አዲስ ዓመት በሕይወት በጤና በነገር ሁሉ ተከናውኖልን እንድንደርስ የረዳን አምላካችን አንድ ነው፣ እሱም ክርስቶስ ነው። ከዚህ ውጪ መስዋዕት የሚቀበል አካል የለም። ከዚህ ውጪ ግብር የሚቀበል አካል የለም። ስለዚህ ወጣቶች፣ እናቶች፣ አባቶች፣ የአገር መሪዎች ለእግዚአብሔር ከፍ ያለ ምስጋና በማቅረብ ኦፊሻሊ እግዚአብሔር አምላክ ሕዝባችንን ስለጠበቀ፣ ሀገራችንን ስለጠበቀ፣ ምድራችንን ስለጠበቀ ለእግዚአብሔር ምስጋናን በማቅረብ አምላካችን እሱ ስለሆነ ስሙም እግዚአብሔር ስለሆነ ስሙን ጠርተን ልናመልከው ልንዘምርለት በአደባባይም ስንወጣ በዝማሬ ወንጌልን በመስበክና በማሰበክ ከፍ ያለ ክብር ለእግዚአብሔር በመስጠት ሀገር መሪዎችን በስቴጅ ላይ ሲቆሙ እግዚአብሔርን የሚያውቁ ሀገር መሪዎችን እግዚአብሔር ሰጥቶናል። ከፌደራል እስከ ታች ቀበሌ ድረስ
ክርስቶስን የሚያውቁ ኦፊሻሊ በየትኛውም ብሔር ውስጥ ያላችሁ ይህን መልእክት ስሙ። ምስጋና መቀበል ያለበት ክርስቶስ ነው፣ እግዚአብሔር ነው። ከዛ ውጪ በበግና በኮርማ ደም የምንለማመነው ልመና የለም። ሌላ አይነት ጣዖት የምናመልከው አምልኮ የለም። ቴራፊም ልናመልክ አንችልም። እኛ ከጨለማ ወደ ብርሃን ወጥተናል። ጥንት አባቶቻችን ወንጌል ባልደረሳቸው ዘመን ላይ ያመልኳቸው የነበሩ ጣዖታትን አሁን እኛ ልናመልክ አንችልም። ለምን? የኛ አምላክ እሱ እግዚአብሔር ስለሆነ። ስለዚህ ይህንን በዓል ስናከብር አንደኛ በጭፈራ ሳይሆን ለእግዚአብሔር የዝማሬን መስዋዕትና ሽታ በማቅረብ ቅድም እንዳልኳችሁ ልብስ ኃጢአት አይደለም። አሁን ይህንን ልብስ እንደ ኃጢአት የሚቆጥር ደካማ አማኝ ይኖራል። ይሄ ተገቢ አይደለም። ይሄ ኦቨር ስፒሪቹዋሊቲ ወይንም ማመናፈስ ይባላል። በመጽሐፍ ቅዱስ ዲዛይን ተደርጎ የተሰጠ ልብስ የለም። አዳም ቅጠል ተገልድሞ ነበር ወይም አገልድሞ ነበር። ከዛ በኋላ ደግሞ ቴክኖሎጂ ባመጣው ልክ የተገኘው ተለብሷል። ስለዚህ ይሄ ደግሞ ሀገር በቀል የሆኑ በእደ ጥበብ ስራ ተፈጥሯዊ ክህሎት እንደ የተለያዩ ክህሎት ያላቸው ሰዎች ዲዛይን አድርገው የሰሩት ነው። ትርጉም ይኖረዋል ልብሱ ደግሞ አንድነትን፣ ፍቅርን፣ መተሳሰብን ልክ እንደ ኢትዮጵያ ባንዲራ አብሮነትን ሪፍሌክት ሊያደርግ ይችላል። ከዛ ውጪ ወደ አዲሱ ዓመት ስለደረስን የሆነ ተደብቀን ጨለማ ውስጥ የምንሰራው ስራ ሊኖር አይገባም። አይሰራምም፣ አንሰራም። ከመጋረጃ ጀርባ አምልኮ የሚቀበል አካል ሊኖር አይገባም፣ አይኖርም፣ የለም። ይህን የሚያደርግ ካለ መጠንቀቅ አለበት። አምላካችን እግዚአብሔር ነው። መዳን በሌላ በማንም የለም። ከጨለማ ወደሚደነቅ ብርሃን የጠራን ልጆቹ ያደረገን እሱ እግዚአብሔር ነው። ከዚህ ውጪ ጩካሜ ስለበላው ኃጢአት አይሆንብኝም። ቅቤ ያለበት ቆጮ ማለት በኦሞልቾ ተሰርቶ ስለበላው ኃጢአት አይሆንብኝም። ይሄንን ኮት ስለለበስኩ እንደዚህ ስላማረብኝ ኃጢአት አይሆንብኝም። እግዚአብሔር ይሄን ኮት ለምን ለበስክ ብሎ አይቆጣኝም። ከዛ በኋላ ደግሞ ከተማ ላይ እየተንሸራሸርኩ ጁስ እየጠጣው ተመስገን ጌታዬ ስላልኩ እግዚአብሔር አይቆጣኝም። ክርስቲያኖች የሚቆሙበት የሆነ ደሴት የለም። ያለነው ዓለም ውስጥ ነው። ዓለም ውስጥ ነው ያለነው። ስለዚህ በየትኛውም ቦታ ላይ ስንቆም ሁሉን ለእግዚአብሔር ክብር ማድረግ ነው። ፊቼ ጫምበላላም ለእግዚአብሔር ክብር ወንጌል ፌስቲቫል የሚከበርበት፣ የዝማሬ ኮንሰርት የሚዘጋጅበት፣ የዘፈን ኮንሰርት አይደለም፣ የዝማሬ ኮንሰርት ክርስቶስ የሚወደስበት፣ ከጨለማ ወደ ብርሃን ያወጣን ጌታ መስዋዕት የሚቀበልበት፣ ከዓመት ዓመት ያደረስከን በጤና አካላችን ሳይጎል ወደ መቃብር ሳንወርድ ከአፈር በታች ሳንገባ ጠብቀ ለዚህ ቀን ያደረስከን ተባረክ። እኛን፣ ቤተሰቦቻችንን፣ ከብቶቻችንን፣ ህዝባችንን፣ ሀገራችንን ኢትዮጵያን የጠበቅ እግዚአብሔር ተባረክልኝ እያል ማክበር እንችላለን። ዕለቱን ወንጌልን በመስበክ ዕለቱን ወንጌል ስርጭት በማዳረስ አረቄ እየጠጡ መጠጥ እየጠጡ በየቱቦ በየንትኑ ለሚወርቁ ለማንኛውም ለሰው ዘር ሁሉ ወንጌልን በመስበክ እንደውም በመጨረሻ ማስተላልፈው መልእክት ይህንን አጋጣሚ ወንጌልን ለመስበክ ተጠቀሙበት። ምክንያቱም በርካታ ከ6 ሚሊዮን ህዝብ በላይ የሚሰበስብበት ክብረ በዓል ስለሆነ በየወረዳው በየአካባቢው ክርስቶስ ይሰበክ። ወጣቶች ዘምሩ ለክርስቶስ። አብ ወልድ መንፈስ ቅዱስ አንድ አምላክ እሱ እግዚአብሔር አምላካችን ስለሆነ ከዚህ ውጪ የሸጎጥነው ሌላ ቴራፊም ሊኖር አይችልም። የምንጠነቁለው ጥንቆላ የለም። የምንገልጠው ሞራ የለም። የምንሰራው የምንራጨው ደም የለም። የተረጨልን ደም የኢየሱስ ክርስቶስ ደም ነው። ይህን ልናውቅ ይገባል። ባህልና ክርስትና ሲነሳ ከወንጌል ጋር የሚጣረሰው ፓርት የአምልኮ ፓርት
እንዳይኖር ኦሮሞም ኢሬቻን ሲያከብር፣ ወላይታውም ጊፋታን ሲያከብር፣ ከምባታው አድያውም የአውደንና የመስቀላን በዓል ሲያከብር፣ ሲዳማን ፍቼ ጫምባላላን ሲያከብር የአምልኮ ፓርቲ ላይ ልመናና ምስጋና የሚቀበል የተደበቀ አካል እንዳይኖር ልመናና ምስጋና መቀበል ያለበት ኃያሉ እግዚአብሔር እንደሆነ መታወቅ አለበት። ይሄ ሲሆን ነው ከአምላካችን ጋር ሳንጣላ ሳንጋጭ የምንቀጥለው። ይህንን ልብስ ለብሼ ቤተክርስቲያን ስለሄድኩ የሆነ ሰይጣን ወይም የሆነ ኃጢአት እየተራመደ በእግር መጥቷል ብለው ማሰብ አይቻልም። አንዳንድ ሰዎች ልብስ ሁሉ ሲገስጹ በኢየሱስም ወጋው ሲሉ እንመለከታለን። ይሄ አለማወቅ ነው። አለማወቅ ነው። ቆጮ አይገሰጽም። በሻፌታ ተደርጎ ያ ማለት አክብሮት ነው። በጣም የተወደደ እንግዳ ሲመጣ ሻፌታ ይቀርባል። በደንብ በቅቤ የራሰ ቆጮ። ይሄ ማለት የመጨረሻውን ሄርትፌልት የሆነ ፍቅር ወይም ልባዊ ፍቅርና አክብሮት መግለጫ ነው። ዶሮ ወጥ ኢትዮጵያ ውስጥ ባህላዊ ምግብ እንደሆነ ሁሉ ቡርሳሜ ጩካሜ ባህላዊ ሲዳማ ምግብ ነው። ይሄ ሊታወቅ ይገባል። ሌላው መዳን በኢየሱስ ክርስቶስ ብቻ እንደሆነ አባቶች፣ አዛውንቶች፣ አረጋውያን፣ ወጣቶች፣ የአገር መሪዎች መዳን ከክርስቶስ ውጪ የለም። ሁሉም ስርዓት ያልፋል። ባይዘው ይሄ ምድራዊ ስርዓት ያልፋል፣ ባህል ያልፋል፣ ሰማይና ምድር ያልፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። ይህን ያሰብን መንቀሳቀስ አለብን። ኢየሱስ ደግሞ ይመጣል። ይሄ ምድራዊ ስርዓት በሙሉ ያልፋል። የምድር ስርዓቶች በሙሉ መንግስታት ያልፋሉ፣ ሰማይ ምድር ያልፋል፣ ስርዓት ያልፋል፣ ባህል ያልፋል። የእግዚአብሔር ቃል ለዘላለም ይኖራል። አላፊው ላይ ሳይሆን ዘላቂው ላይ መቆም አለብን። ዛሬን ሳይሆን ነገያችንን ማየት አለብን። ስማችን በሕይወት መዝገብ ላይ መጻፉን እርግጠኛ መሆን አለብን። ስለዚህ ይህን ወንጌል ጥለን ባህል ብቻ ልንይዝ አይገባም። ባህሉን ደግሞ የአኗኗር እሴት ነው። ጥለን ደግሞ አይ ወንጌል ብቻ ልንል አንችልም። ባህል እንደ ባህል ማንኛውም የሰው ልጅ የራሱ የሆነ ቋንቋ፣ የራሱ የሆነ አመጋገብ፣ የራሱ የሆነ አለባበስ፣ የመተጫጨት፣ የጋብቻ፣ የለቅሶ ስርዓት ይኖረዋል። ያንን አክሴፕት ማድረግ ነው። ጳውሎስ ስጋ ማይበላ ህዝብ ጋር ሲሄድ ስጋ አይበላ፣ ራቁቱን የሚሄድ ህዝብ ጋር ሄዶ ራቁቱን ደግሞ ወንጌልን ይሰብክ ነበር። መሬት ላይ የሚቀመጥ በርጩማ ላይ ማይቀመጥ ህዝብ ጋር ሲሄድ እንደዚሁ ለማይታወቅ አምላክ ብሎ የሚሰግደውን ሄዶ አውግዞ እናንተ ሰይጣን ነው የምታመልኩት አላለም። የማይታወቀውን አምላክ እኔ ያሳያችኋለሁ ብሎ ወንጌልን ሰብኳል። ስለዚህ ወንጌላውያን ፍቼ ጫምባላላ በዓል ወይም የሲዳማ አዲሱ የዘመን መለወጫ ሲደርስ ህዝቡ አቃፊ ህዝብ ነው፣ ፍቅር የሆነ ህዝብ ነው። 56 ብሔር ብሔረሰብ ጋር ተዋልዶ ተጋምዶ ተፋቅሮ ተጋብቶ የኖረ ህዝብ ነው። ሪስፔክት ልናደርግ ፍቅርን ልንሰጠው ልንቀበል ይገባል። ዘንድ ደግሞ አብረን አዲሱን የዘመን መለወጫ አብረን በመጸለይ ቃል በመከፋፈል በመዘመር እናሳልፍ ይገባል። ከዛ ውጪ ዝም ብለን ጥሬ ትርጉም እየሰጠን ወደ አልተገባ ነገር መሄድ የለብንም። በዚህ አስታኮ ደግሞ እኔ ኮከብ ቆጥራለሁ፣ እኔ ሞራ ገልጣለሁ፣ እኔ የሚመጣው ዓመት የሆነ ደም ረጭቼ መልካም እንዲሆን አደርጋለሁ የሚል ካለ ጠንቋይ ነው። ጠንቋይ ደግሞ ያጋንን ስራ ነው፣ ከእግዚአብሔር መንግስት ውጪ ነው። ወደፊት በሚመጣው መንግስት በክርስቶስ መንግስት የጋነን ፍርድ የሚቀበል ፍርደኛ ነው። ኢየሱስ ለዘላለም ያድናል። እኔ ወንድማችሁ ነቢይ ዶክተር አትክልት ሽታዬ ከኢትዮጵያ ሐዋሳ አይዴ ጫምባላላ ወዳችኋለሁ። ሰላም ሁኑ።